ንዑለ አቡየ ቡሩካኑ ለአቡየን አርኬ ዘላይ ቤት ድህረ መልክ ባለተራ ተመስለኪ ሰማየ በል። ቀጥሎ ያለ ይትዝክር እግዚኦ ለነፍስየ ኃጢአታ ዘገብረት በአይምሮ ወበኢያእምሮታ ክድና ሳህለ ከመዘ ስሙር ወልታ ለባህረ እሳት ኢታርእየኒ ንደታ። ያው በላይ ቤቱ ጉሮሮ ስለምንለው ነው እንጂ በታች ቤቱ አያያዝ ለባህረ እሳት ኢታርእየኒ ንደታ ነው። ያው የላይ ቤት ስለሆነ በላይ ቤቱ ጉሮሮ እንለዋለን። ለባህረ እሳት ኢታርእየኒ ንደታ ተማህፀንኩ ለእምከ በክልኤ አጥባታ። ቀጥሎ ባለተራ አምላከ ምድር ወሰማያት በታች ቤት በህብረት ነው። በላይ ቤትና በሳንኳዎቹ ግን አምላከ ምድር የባለተራ ነው። አምላከ ምድር ወሰማያት አምላከ ባህር ወቀላያት ወአምላከ ኩሉ ፍጥረት አይረግጥም። አምላኮሙ አንተ ለአበው ቀደምት አምላኮሙ ለመላእክት አምላከ ነቢያት ወሐዋርያት። በላይ ቤት አምላኮሙ ለመላእክት አምላከ ነቢያት ወሐዋርያት ነው የሚባለው። በመካነ መላእክት ሳይሆን በላይ ቤትም ጭምር። በላይ ቤት ታች ቤት በመካነ መላእክት ሆኖ ታች ቤት ከተቆመ አምላኮሙ ለነቢያት ነው። በመካነ መላእክት ሆነም አልሆነም ግን በላይ ቤት በሁሉም ቦታ ላይ ቤት ሲቆም አምላኮሙ ለመላእክት አምላከ ነቢያት ወሐዋርያት ትላለህ። መልክዓ ጉባኤው እንዳያሳስትህ። አምላከ ጻድቃን ወሰማይት ቀሪው አንድ ነው። ከዚህ በኋላ ቄስ እንደ ታች ቤት አበሳ ኃጢአታችን ብሎ አቡነ ይስጥ ስንክሳር የስንክሳር የማስረቂያና የመልክ ማብራሪያ እንደ ታች ቤቱ ነው። የስንክሳር ዜማ እንዳለቀው አንባቢ ዛቅረብኩ ከአንባቢ ቀጥሎ ነቢያት ቅዱሳን ከዚያ ቀጥሎ ያለ ሰው ለዘጻፎ አያይዘህ አቡነ ዘበሰማያት ሳትል ተዘከርዎ ለክርስቶስም ሳትል በእንተ ኢየሱስ ክርስቶስ ትላለህ። ከበእንተ ኢየሱስ ክርስቶስ እስከ ለህሊና ከዘኢየአምር ቅያሜ እንደ ታች ቤት በል። በእንተ ጊዮርጊስ ላይ ስትደርስ ግን በእንተ ጊዮርጊስ እንትተውና ሰላም ለከ መርቆሬዎስ ዘሮም መስተጽእነ ፈረስ ጸሊም አመ አንደ ዱታህትከ ውሉደ መርገም እምቅሱፍ አባልከ እንተውህ ዘደም አርአያ ዝናም ብዙህ አጥፍኦ ለፍም ኦ አምላከ አቢብ ኢየሱስ ክርስቶስ እግዚእየ ስረይ ኃጢአትየ እንዘ ይብል ብእሲ በጊዜ ጸለየ ይብየ እግዚእ በስምየ ወበስመ አቢብ ገብርየ አሃድግ ሎቱ ዘገብረ ጌጋየ ተዘኪረከ ክርስቶስ ስቃያተ አቢብ ብዙሃ ወርህፀተ ነፍሱ ፍሉሃ ኢታጽንዕ ብየ ልበከ ርህሩሃ እስከ እትመየጥ መንገልየከ ጽንሃኒ ጸኒሃ እስመ ድህረ ሞቱ ለሰብ አልወቱ ንስሃ ተዘኪረከ ምትረ ተርእሱ ለዮሐንስ ግዩር በቅናተ አዲም ዘኤለ ወበሰቀ ጸጉር ማይበለ ጌጋዬ የአቅም እግዚአብሔር በከመ አቀምከ ተከዝየ ዮርዳኖስ ባህር እስከ ካህናት አደው በእግር። ከዚህ ቀጥሎ ተዘኪረከ ክርስቶስ ለሐዋርያት ኩሎሙ በል። በደመ ስምዖሙ ተማህፀነ
ወበኪዳኖሙ ጸራህነ ለሐዋርያት አጋእዝቲነ ኢየሱስ ክርስቶስ እምዓለም ሱቀነ በእንተ ስቅለቱ ለጴጥሮስ አቡነ ወምትረተ ርእሱ ለጳውሎስ ናዛዝየ ኩነነ። ቀጥሎ ሰላም ለክሙ እንጦንሶ መቃርስ። ከዚህ ቀጥሎ ተደራራቢ በዓል እንደ ሰኔ ሚካኤል፣ እንደ ታኅሳስ ሚካኤል እና ሳሙኤል፣ እንደ ሰኔ ሚካኤል አይነት ላሊበላ ያለበት ተደራራቢ፣ እንደ ግንቦት ሚካኤል ተክለ ሃይማኖትና ክርስቶስ ሰምራ ብቻ ተደራራቢ በዓል ሲሆን የቀረውን መልክ እንጦንሶ መቃርስ ቀጥለህ አስገባ። ማሳያው ታኅሳስ 12 ቀን የሚጸነጸለው ሰላም ለመከየድከ ሰረገላ መልክ ጸናፊ የሚለው ነው። ሰላም ለመከየድከ ሰረገላ መልክ ጸናፊ ወለአጻብኢ ከሰላም ዘኢያይቀፎን አይቃፊ ለእበይ ከሳሙኤል እንዘ ስብሃተ አወፊ ሐውፀኒ እንዘ ሃሎኩ በዓለመ ሥጋ ኃላፊ ከመሐወፀከ ሚካኤል ሱራፊ በል። የሰኔ ሚካኤልም መልከ ላሊበላው ከዚህ ላይ ነው የሚገባ። ባጭሩ መልኩን ከታች ሙሉ በዜማ ካላደረስክ ከአርኬ ላይ ለማለት ስትፈልግ በዚህ መልኩ በል። ብዙ ማሳያዎች መጥቀስ እንችላለን። ሰኔ ሚካኤል፣ ሐምሌ ቂርቆስ 19፣ ግንቦት ክርስቶስ ሰምራ፣ ታኅሳስ ሚካኤል፣ አቡነ ሳሙኤል እነዚህ የመሳሰሉት ማሳያ ናቸው። የረሳሁት ዜማ ሰላም ለክሙ እንጦንሶ መቃርስ ላይ የዎ ስጣትየ ወስ ይላል። እንግዲህ እንጦንሶ መቃርስ ብሎ ተደራራቢ በዓል ሲኖር መልክ ታስገባለህ። ከሌለ ግን እንጦንሶ መቃርስ ቀጥሎ ጳጳሳት አይማድ፣ ካለ ደግሞ መልኩም በዜማ ብለህ ከጸነጸልክ ወይም በዜማ ካልክ በኋላ ጳጳሳት አይማድ። ሰላም ለክሙ ጳጳሳት አእማድ ሰለስቱ ምዕት አሰርቱ ወሰመንቱ በፍቅድ በእንተ ማርያም ጳጦስ ጸዋሪ ተነድ ንዑ መምህራን። በላይ ቤት አይረግጥም እንዲህ አይነቱ። በታች ቤት ያው መምህራን፣ በታች ቤት ይህ ባይባልም እንደ አዋጁ ማለት ነው። ተባረኩነ ለውሉድ እንዘ ትእዙ መስቀለ በእድ። ከዚህ ቀጥሎ ማሕሌተ ጽጌ። ከማሕሌተ ጽጌ ቀጥሎ ሰላም ለክሙ ጻድቃን ወሰማዕት። ጻድቃን ወሰማዕት ቀጥሎ ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ ዱዓንስት በበአስማቲክሙ ቅዱሳነ ሰማይ ወምድር ማህበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማህፀነ ለክርስቶስ በስጋሁ ወደሙ ወወእለ ይቤሉ በስጋሁ ወበደሙ። ከዚህ ቀጥሎ እግዚኦ ኩነኔከ ከመታች ቤት ጨርስ። ልዑለ